ውድ ቤተሰቦች ፊልማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ፊልሙ እንሄዳለን። ታሪካችን የሚጀምረው ከብዙ ዓመታት በፊት በራሽያ ግዛት ውስጥ በምትገኘው አነስተኛ የሆነችውን አስማተኛ መንደር እያስተዋወቀን ነው። በዚህች ከተማ ውስጥም አንድ ኢቫን የተባለን የ17 ዓመት ምስኪን ወጣት እያሳየን ነው። ኢቫን በዚህች መንደር ውስጥ ከሁለት ታላላቅ ወንድሞቹና ከአባቱ ጋር ነው የሚኖረው። ነገር ግን አንድ ምሽት ላይ በነ ኢቫን እርሻ ላይ በጣም የሚደንቅ ብርሃን እያንጸባረቀች አንዲት ፈረስ ስትጋልብ እንመለከታለን። ሆኖም ብዙ ከጋለበች በኋላ በፍጥነት ከአካባቢው ትሰወራለች። በነጋታው ጠዋት ላይ የኢቫን አባት እርሻቸውን ሲመለከቱ ማሳው እንዳልነበረ ሆኖ ያገኙታል። ከማሳው ላይ ከምትገኘው አንዲት ማማ ላይ በመውጣት ደውሉን በመደወል ሦስቱንም ልጆቻቸውን ይጠሩና ሌሊት ላይ ማሳውን ማን እንደዚህ እንዳደረገውና እንዲህ ያደረገውን እንስሳ በጥንቃቄና በፍጥነት በብቃት ይዘው እንዲጠብቁት አስጠንቅቋቸው ይሄዳል። ነገር ግን የኢቫን ታላላቅ ወንድሞች ኢቫንን በጣም ይጫኑት ስለነበረ ማሳውን ብቻህን ጠብቅ፣ አውሬውን ብቻህን ፈልግ በማለት ፈርደውበት ይሄዳሉ። መምሸቱ አይቀርምና መሸ። ኢቫን ማማዋ ላይ ሆኖ ሲጠብቅ አንዲት በጣም የምታምር ከተለመዱ የፈረስ አይነቶች ውጪ የሆነች ፈረስ በነ ኢቫን እርሻ ላይ ይመለከታታል። ወዲያውም ያዘጋጀውን ገመድ ወርውሮ በአንገቷ ስር ያጠልቀዋል። ነገር ግን ፈረሷ እንደ ሁሌውም በፍጥነት ኢቫን ገመዱን እንደያዘ ይዛው ማንከባለል ትጀምራለች። ብዙም ሳትቆይ ከመሬት ብዙ ጫማ ወደ ላይ ከፍ አለች። ኢቫንም ገመዱን እንደያዘ አብሯት ወደ ላይ ወጣ። ኢቫን ቁልቁል አካባቢውን ሲመለከት በግርምት ሊሞት ደርሷል። ፈረሷ ግን ኢቫን ያሰረባት ገመድ እያስጨነቃት ይመጣል። ከብዙም ትግል በኋላ ቁልቁል ተምዘገዘቁ። ፈረሷም በትንሹ ኩሬ ስር ተፈጠፈጠች። ኢቫን ከሳሩ ላይ ምንም ጉዳት ሳይደርስበት ይወድቃል። ሲነሳ ግን ፈረሷ በውሃው ውስጥ እየሰመጠች እንደሆነ ይመለከታል። ኢቫን ወዲያው ገመዷን ጎትቶ ከመስመጥ ያድናታል። የምስኪን ልጅ ፈረሷን በድጋሚ ማሳቸውን እንደማታተራምስ አስጠንቅቆ ይለቃታል። ፈረሷም እንደ ሰው አንገቷን ነቅንቃ እሺታዋን ሰጥታው ትሄዳለች። በማግስቱም ኢቫን ከተኛበት ሲነቃ ራሱን ከእንስሳቱ ጋጣ ውስጥ ያገኘዋል። በጣም ይደነግጥና ከፊት ለፊቱ ሲመለከት ከዚህ በፊት ያልነበሩ ሁለት ግዙፍ ፈረሶችን ይመለከታል። ይህ ሳይበቃው በሌላኛው በኩል እንደ ሰው የምትናገር ትንሽ በቅሎን ይመለከታል። የምትናገር ወዲያውም በቅሎዋ ትላንት ሕይወቷን ያዳነላት የአስማተኛዋ ፈረስ ልጅ መሆኗንና እነዚህ ሁለት ፈረሶች ከሷ የተላኩለት ስጦታዎች መሆናቸውን ታበስረዋለች። በተጨማሪም ምንም ነገር በሚፈልግበት ሰዓት እንደሚያግዙት ቃል ትገባለታለች። ወዲያውም የኢቫን አባት ሲመጡ ማሳው በድጋሚ ተበላሽቷል። በንዴት ኢቫንን ለመደብደብ ሲመጡ በቅሎዋ ኢቫንን እላይ በማድረግ ከአካባቢው ይዛው ትጠፋለች። ከጥቂት ቆይታ በኋላም ኢቫን የአባቱ እርሻ በመበላሸቱ በጣም ስለደበረው በስጦታ መልክ የተሰጡትን ሁለቱን ፈረሶች ሸጦ ለመክፈል ይስማማሉ። በቅሎውም በሚያስደነግጥ ድምፅ ስትጣራ ፈረሶቹ እሷ ወዳሉበት ይደርሳሉ። ከዛም ኢቫን እነዚህን ሁለት ፈረሶች ይዞ ገበያ መሃል ይሄዳል። የፈረሶቹ ቁመትና ውበት ያስገረማቸው ገበያተኞች ፈረሶቹን ለመግዛት
ሲተራመሱ እንመለከታለን። ኢቫን ግን እነዚህን ፈረሶች የምሸጠው ለከተማችን ንጉሥ ነው በማለት ወደ ቤተ መንግሥት ይዞ ያመራል። ቤተ መንግሥትም እንደደረሰ የከተማው ንጉሥ የሆነው ታር ፈረሶቹን እንዳየ ተማርኳል። በፍጥነት ወደ ኢቫን በመሄድ አንድ ተራ ገበሬ እንደዚህ አይነት ፈረስ ከየት አባቱ ያመጣል በማለት ፈረሶቹን አስነጥቆ 5 ሳንቲም ሳይሰጠው አሰናበተው። ተስፋ ያልቆረጠው ኢቫን ወደ አስማተኛ በቅሎዋ በመሄድ እርዳታዋን ይጠይቃታል። ቃል የገፋችለት በቅሎ የተለመደ ጩኸቷን ስታደርግ የንጉሡን ሰረገላ የተሸከሙት የኢቫን ፈረሶች በፍጥነት ሰረገላውን ለቀው ወደ ኢቫን ይመለሳሉ። የንጉሡ ሰረገላም ባዶ ጎማውን ተሽከርክሮ በቦታው ዱቄት ይሸጥ ስለነበረ ከዱቄት ውስጥ ይነከራል። የከተማው ነዋሪዎች የንጉሥ ነገር ሆኖባቸው እንጂ ንጉሡን በዱቄት ተለውሶ በማየታቸው ሳቃቸውን አፍነው ይዘውታል። ሆኖም ኢቫን በድጋሚ በትህትና ንጉሡ ጋር ሄዶ አሁንም በጥሩ ዋጋ እንዲገዛው ይጠይቀዋል። ንጉሡ ንዴቱ ባይበርድለትም እነዚህ ፈረሶች ከኢቫን ውጪ እንደማይንቀሳቀሱ ስለገባው ኢቫንን በፈረስ ጠባቂነት ወደ ቤተ መንግሥት በቀጭን ትእዛዝ ያስገቡታል። የከተማው ነዋሪዎች ግን የኢቫን ዕድለኝነት ተገርመው ለሱ ያላቸውን ቦታ ለሱ የሚሰጡት ክብር እጅግ ድንቅ ሆነ። ዕለት ከዕለት አክብሮታቸው እየጨመረ መጣ። ነገር ግን ንጉሡን ክፉኛ አስቆጣው። ይባስ ብሎ በቤተ መንግሥት ውስጥ ከሁሉም ጋር በመግባባቱ ንጉሡ እንኳን ያላገኘውን ዝና ያወዳጁታል። በኢቫን መወደድ እንቅልፍ ያጣው የተከበረው ንጉሥ ታር ኢቫንን ባልታወቀ መንገድ ለማስገደል ዕለት ከዕለት አዳዲስ ዕቅዶችን ያወጣል። በጣም መጥፎ የሆነው የንጉሥ አማካሪ ኢቫንን ለመግደል ጥሩ ዘዴ እንደዘየደ ይናገራል። የንጉሡ አማካሪ በጣም አስቸጋሪ የሆነችውን በጫካ የምትገኘውን አስማተኛ ወፍ ይዞ እንዲመጣ፣ ይህንን ማድረግ ካልቻለ በአደባባይ እንዲገደል እንዲታወጅ እንዳሰበ ይነግረዋል። ንጉሥ ታርም ይህንን መልእክት ወዲያው ለኢቫን ይነግረዋል። ኢቫን ግን ምንም ሳያቅማማ ልክ ያስቀመጠውን ዕቃ እንደሚያመጣ ነገር እሽታውን ሰጥቶ አስማተኛዋን ወፍ ለመያዝ ወደ ጫካ ያመራል። በመቀጠልም ኢቫን ከትንሿ በቅሎ ጋር በመሆን እንቅልፍ የሚያመጣውን ፍሬ ከሰበሰቡ በኋላ ወፏ ወደምትገኝበት ጫካ ይገባሉ። እንደደረሱም ያመጡትን ፍሬ ወፏ ወደምታርፍበት ቦታ በመወርወር መጠባበቅ ይጀምራሉ። ከብዙ ጥበቃ በኋላ ይህች አስማተኛ ወፍ ስትመጣ እነ ኢቫን ያስቀምጡትን የእንቅልፍ ፍሬ ከበላች በኋላ እነሱን ተመልክታ አካባቢውን ማጥቃት ትጀምራለች። አካባቢውን በእሳት ክፉኛ አነደደችው። ከብዙ ትግል በኋላ የበላችው የእንቅልፍ ፍሬ መስራት ይጀምራል። በማግስቱ ጠዋት ኢቫን አስማተኛዋ ወፍ ኖርማል ወፍ መሆኗን ሲመለከት ጠጋ ብሎ ባያት ጊዜ እንባዋ መፍሰስ ይጀምራል። ይህ ምስኪን ኢቫን ሰንሰለቱን ፈቶ ለመልቀቅ ይወስናል። ፈቶ ይለቃትና ወፏም አንድ ፍሬ ላባዋን ትታለት ከአካባቢው ትሄዳለች። እነ ኢቫን ግን ወዲያውኑ በፍጥነት ወደ ንጉሡ ይመለሳሉ። ኢቫን የወፏን ላባ ይዞ ወደ ንጉሡ ሲመለስ የጠበቀው ነገር ሌላ ነው። እንዳሰበው አልነበረም። ወፏን ባለማምጣቱ ንጉሡም እንዲገደል እንደተወሰነበትና አንገቱን ወደሚቆርጡበት ቦታ
ይዘውት ይመጣሉ። ነገር ግን ውለታ ያረሳቸው አስማተኛ ወፍ በቦታው ስትደርስ ሕዝቡ ለኢቫን ያለው ፍቅር ይባሱን ጨመረ። ከበረዶአማ ተራራ ላይ የምትኖረውን ልዕልት ለሚስትነት እንዲያመጣለት ያዘዋል። ንጉሡም የበረዶአማ ተራራው መንገድ ምን ያህል አስቸጋሪ እንደሆነ ያውቃል። ኢቫን ግን በበቅሎ እርዳታ ከተራራው ሳይቸገር ይደርሳል። ከፊቱ የተጋረደውን ግግር በረዶ በአስማተኛው ወፍ ላብ ያቀልጠውና ወደ ልዕልቷ ይሄዳል። እሷም ጀግና ብቻ እንደሚያገባትና የተከበረ ሰው እንደሚያገባት በፍጥነት በኩራት በውበት መናገር ትጀምራለች። እንደዚህ በኩራት እየተናገረች ወደ ቤተ መንግሥት ይመለሳሉ። ሲመለሱም በኢቫን ሥራ የተገረሙት የአካባቢው ነዋሪዎች ለኢቫን ከፍተኛ አቀባበል አደረጉለት። ሁለተኛው ቀን ልዕልቷ ንጉሡን ስትመለከተው ዕድሜው በጣም ስለገፋ ላለማግባት ትወስናለች። ምክንያቱም ከቤተሰቧ የተሰጣት ቀለበት በመርከብ ስትጓዝ ውቅያኖስ ውስጥ ስለገባ እሱ ከሌለ ማግባት እንደማትችል ትነግረዋለች። ንጉሡም ኢቫንን በማስጠራት ትእዛዙን እንዲፈጽም ያዘዋል። በቅሎዋ ግን ቀለበቱን በራሷ መንገድ ለማግኘት ስትሞክር ከአንድ አሳ ነባሪ ሆድ ውስጥ እንዳለ ስለገባት ኢቫን አስከትላ ትሄዳለች። ከቦታውም ሲደርሱ አሳ ነባሪው በሰንሰለት ክፉኛ ጥፍር ተደርጎ ታስሮ ያገኙታል። ኢቫን በጣም ጥያቄ ስለሆነበት መጠየቅ ይጀምራል። የአካባቢው ነዋሪዎችም ይህ አሳ ነባሪ ለብዙ መርከቦች መስመጥ ምክንያት ስለሆነ እንደታሰረ ይነግሩታል። ኢቫን ግን አሳ ነባሪውን የታሰረበትን ሰንሰለት ለመፍታት ያስብና አስቦም አልቀረም፣ ወዲያው ይፈታለታል። አሳ ነባሪውም በሆዱ የያዘውን ውሃ ወደ ላይ መጥፋት ይጀምራል። ወደ ላይ ሲተፋ ኢቫን የሚፈልገውን ቀለበቱን ያገኛል። የዛለት ምሽት ወደ ቤተ መንግሥት ሲመለሱ ኢቫን ያመጣውን ቀለበት ለልዕልቷ ለመስጠት ይወስንና ቀለበቱን ለመስጠት በግንቡ በኩል ሲያቋርጥ የንጉሡ አሽከሮች ልዕልቷን ሊጠልፍ ነው በሚል ተልካሻ ምክንያት ማሳወጅ ይጀምራሉ። ንጉሡም የኢቫንን በቅሎ በሽጉጥ ተኩሶ ይመታታል። ኢቫን ወደ እስር ቤት ያስገቡታል። በማግስቱም ንጉሡ ልዕልቷን ለማግባት ሲዘጋጅ ልዕልቷ እንደገና ሌላ ሐሳብ ታመጣለች። እሷን የሚያገባት በቀዝቃዛ ውሃና በፈላ ውሃ እንዲሁም በፈላ ወተት የታጠበ ሰው ብቻ እንደሆነ ትነግረዋለች። ንጉሡም ሁሉን ነገሮችን እንዳይጥ ኢቫን ላይ ስለሚሞክር ኢቫን ወደ ፈላው ውሃ መክተት ይጀምራል። ነገር ግን ኢቫን በእሳታማ ወፍ እንዲሁም በልዕልቷ አማካኝነት ምንም ሳይሆን ይወጣል። ይህን የተመለከተው ንጉሥ ታር እሱም እንደ ኢቫን ነው መሆኑ በማለት ልብሱን አውላልቆ ወዲያው ይገባል። ነገር ግን ንጉሡን ላይመለስ አስፈንጥሮ ይልከዋል። ከጥቂት ቀናት በኋላም ሀገሪቷ ንጉሥ አልባ ስለሆነች
ኢቫንን በንጉስነት እንዲሾምና ልዕልቷን አክብቶ እየኖረ